እዚህ ልክ መሄዱ ፈጣሪን ማን ፈጠረው? እኛን ፈጣሪ ፈጠረን? ፈጣሪ ማን ፈጠረው? እግዚአብሔር ማን ፈጠረው? እግዚአብሔር ይባል ነገር የለም። ሃይማኖት የለም። ሰላም ሰላም፣ እንዴት ናችሁ? አለ እስኪ ዛሬ አንድ ሁለት ጥያቄ ምናምን ጠይቃችሁ ምን መሰላችሁ? አንዳንድ ነገሮችን ግን ልብ ብላችሁ ታውቃላችሁ? ላይክ ለምሳሌ የሰው ልጅ ምድር ላይ ያለውን ነገር ሲያጨርስ ሰማይና ምድር መሀል ያለውን ተፈጥሮ አይቶ ተደንቆ ሲያጨርስ ወይ ደግሞ መርምሮ ሲያጨርስ ከምድርና ከሰማይ አልፎ የማይታየውን አካል ኃያል የሆነ ወይ ደግሞ የሆነ ኃይል የሆነውን ሰማይና ምድርን ያቆመውን ኃይል ሲፈልግ መስማት ወይ ደግሞ ማየት ለእኔ በጣም ነው የሚገርመኝ። በእውነቴ ነው የምላችሁ የማይገኘው ነገር ማለት ነው። የማደርሱበትን ነገር ለማውረድ መሞከር ማለት ነው። በነገራችን ላይ እግዚአብሔር የለም ለማለት ወይ ደግሞ ስለ እግዚአብሔር ለማወቅ ወይ ደግሞ እግዚአብሔር ስልጣን ከፈጠረ ምናምን የሰው ልጅ እንደ ሳይንስ ነው ሃይማኖት የለም ፈጣሪ የለም ምናምን ብሎ ለመናገር እዚህ ልክ መሄዱ ፈጣሪን ማን ፈጠረው? እኛን ፈጣሪ ፈጠረን? ፈጣሪ ማን ፈጠረው? እግዚአብሔር ማን ፈጠረው? እግዚአብሔር ይባል ነገር የለም። ሃይማኖት የለም እንትን የለም ምናምን እያለው ብዙ ነገሮች ላይ የሚገቡት መረመሩ ሰዎች ከጥንት ነው እንግዲህ ጀመሩ ነገር በነገራችን ላይ እንደ አዲስ አሁን ተነሳችሁና ይሄንን መመርመር ጀመራችሁ። ግን እንደ አዲስ የተነሳችሁት አሁን እንጂ ከጥንት ክርስቶስ ከመወለዱ በተሳ ከ600 ምናምን ከክርስቶስ ልደት በፊት ራሱ የነበረ ነገር ነው ማለት ነው። ሲመረመር የነበረ ከጲላጦስ ብዙ አይተናል። ብዙ ድንቅ የሆኑ ፈላስፋ ሳይንቲስት ምናምን አይተናል። ግን የምናገር መሳችሁ የሆነ እውቀት ነው ምናምን ልፈልፍ ምናምን ወይ ደግሞ ልናገር ወይ ደግሞ ምናምን ፈልጌ አይደለም መልስ ፈልጌ ሳይሆን አንዳንድ የሚደንቁ ነገሮች አሉ፣ የሚገርሙ ነገሮች አሉና አንድ ነገር አለ። ምን የሚባል አባባል አለ መሰላችሁ? አንዳንድ ውሸት በተደጋጋሚ ሲነገር እውነት ይሆናል የሚባል ነገር አለ። ጥንት አንዳንድ እምነቶች ሲፈጠሩ ወይ ደግሞ አንዳንድ እንትኖች ሲፈጠሩ ይሄ ግልጽ ነው። አንዳንድ ድርጅቶች ምናምን ብቻ የሆነ እንትኖች ምናምን ሲፈጠሩ ከምን አንፃር መሰላችሁ ሲፈጠሩት ያ ነገር በተደጋጋሚ ይነገርና 10 20 ሰው 30 ሰው ምናምን እየሆነ ጠቅላላ ለአመታት እየተነገረ ሲመጣ ያ ነገር ምን ይመጣል? በሚሊዮን ወይ ደግሞ በሺዎች የሚከተል ህዝብ እየበዛ ይመጣል ማለት ነው። እንደዚህ ነገር አለ ነበረ። አሁንም ሪያሊቲ ነው እናምንበታለሁ። አንዳንድ ውሸት ሲደጋገም እውነት የሚሆንበት መንገድ አለ እና አሁን ላይ ያን ነገር እንደ አዲስ ተነሳና ምን እየተፈጠረ መጣ መሰላችሁ? የማደርሱበትን ነገር ልታወሩት የማትችሉትን ነገር ደርሳችሁበት ልነኩት የማትችሉትን ነገር ለማውረድ መታገል ማለት ለኔ ሞኝነት ነውና ከምን አንጻር ነው እንደዛ የሚመጣላችሁ አይምሮአችሁ ላይ? ፈጣሪ የለም ለማለት ወይ ደግሞ እግዚአብሔርን መርምራችሁ ለማግኘት እንዴት ነው የምትችሉት? የትኛው ጠቢብ የትኛው ምሁር ዓለም ላይ ያለፈ የትኛው ምሁር ነው እግዚአብሔርን ያገኘ? የለም እኮ አግኝቶት እሱ የሚፈልገው እግዚአብሔር የለም ለማለት ወይ ደግሞ ፈጣሪ ይሄ ነው ለማለት ያበቃው አንድ ምሁር አለ ወይ አንድ ሳይንስ ወይ አንድ ፈላስፋ አለ? የለም። እየመረመራችሁ ነው ዝንተ ዓለማችሁ ስትመረምሩ እሱ ጋር ሳትደርሱ ሳትነኩት ወይ ደግሞ እሱ ማን እንደፈጠረው ሳታገኙ ወይ ደግሞ ፈጣሪ የለም የሚል ነገር መደምደሚያ ሳታስቀምጡ ሳታታምኑ እናንተ ታልፋላችሁ። ዓለም ግን ትኖራለች፣ እምነትም ይኖራል፣ ለዘላለም ይኖራል፣ እምነትም ይቀጥላል። እና እውቀት ነው። አዎ መመርመሩ እውቀት ነው። ግን የሰው ልጅ ገደብ የለውም። የሰው ልጅ ገደብ የለውም። ምን ያለው እንድናቅ ይፈቀደልን? ይህን ገደብ እናውቀዋለን። አይምሮአችንን ምን ያለው መጠቀም ያለብን? የትኛውንም ያህል ብንጠቀም አይኪው ብንጠቀም ራሱ የአልበርት አይኪው ራሱ ብንጠቀም የእሱን ያህል እንኳን ጭንቅላት ይጠቀም የለም ማለት ላይ እንግዲህ የእሱን ያህል እንኳን ብንጠቀመው እግዚአብሔር የለም ለማለት ወይ ደግሞ እግዚአብሔር የፈጠረውን እንትን ለማየት ወይ ደግሞ የሰው ልጅ እንዴት እንደፈጠረ በደም ፈንድቶ የተፈጠረው ለመወሰን የሚያበቃን አንድም እንትን አላየንም። እና ከምን አንጻር ነው አሁን ላይ በዚህ ዘመን ተነስታችሁ እምነት የሚያስፈልግበት ወደ ፈጣሪ ጸሎት በሚያስፈልግበት ፈጣሪ ወደ ማምለክ የሚያስፈልግበት የሰው ልጅ እየጠፋ ባለበት ዘመን ላይ ተነስታችሁ ፈጣሪ የለም ማለት አይከብድም ወይ? ይሄ ለኔ ጥያቄ ነው። እና እዚህ ማረጋገጫ ካላችሁ ስጡ። እናንተ ኢቲክሶች፣ ዓለማዊ ነን የምትሉ ሰዎች፣ ዓለማዊ የሆናችሁ ሰዎች፣ ሃይማኖት አያስፈልግም የምትሉ ፈጣሪ የለም የምትሉ አካሎች እስቲ ይሄን ነገር አስረዱኝ። እንዴት ነው እንዴት ነው ሊጣላችሁ የቻለው? ከማንበብ ብቻ ነው ነገር እያመጣችሁ ያላችሁት? የሚነበብ የምታነቡት ነገር ሁሉ የተጻፈ ነገር ሁሉ እውነት ነው ወይ? እንደዛ የምትቀበሉት? እንደዛ ከሆነ የምትቀበሉት ለምን ታዲያ ስለ የሃይማኖት መጽሐፎች የማትቀበሉት? እሱም ጽፎ ነው አይደል? ለማትቀበሉት የአንድን ግለሰብ ፍልስፍና ሳይንስ ትቀበላላችሁ፣ ምርምር ትቀበላላችሁ፣ ከዛ ያንን ምርምርታችሁ ታወራላችሁ። ግን ደግሞ የመጽሐፍ ቅዱስን ደግሞ አትቀበሉትም። ለምን? ወይ ደግሞ ቁርአን አትቀበሉትም። ለምን? የሃይማኖት መጽሐፍ ለምን አትቀበሉት? ከምን አንጻር? ያን ግለሰብ ተቀበላችሁ፣ ይሄን ለምን አትቀበሉት? የአንድ ግለሰብ መጽሐፍ እኮ አንድ መጽሐፍ አንድ አጥኒ ወይ ደግሞ አንድ ተመራማሪ ወይ አንድ ሳይንቲስት ሊሆን ይችላል፣ ፈላስፋ ሊሆን ይችላል። የሆነ እይታውን የራሱን እይታ የራሱን እውቀት ሲያስቀምጥ አንድ መጽሐፍ ላይ በሚቀጥለው መጽሐፍ ላይ ደግሞ ማለት ነው ያንን መጽሐፍ የራሱ የጻፈውን መጽሐፍ የሚቃረን ወይ ደግሞ ከእሱ ጋር የሚጣላ መጽሐፍ ነው የሚጽፈው። ይሄ ታውቃላችሁ? እስቲ የሁሉንም መጽሐፍ የአንድ ግለሰብ 10 መጽሐፍ አለው እንበል። 10 መጽሐፍ አንበባችሁ አንድ አይነት ነው ሀሳቡ አይደለም። 10ሩም የተለያየ ሀሳብን ያዘል። ለምን? ሲያጠና በሚያጠናበት በሚረብር ዲፕሊ ገብቶ በሚመረምርበት ሰዓት ያገኘውን ግኝት ይጽፍላችኋል። ድጋሚ ደግሞ ከዛ ይነሳና ሌላ ግኝት ይጽፋል። አሁን ድጋሚ ከዛ ይነሳና ሌላ ግኝት ይጽፋል። እምነታዊ መጽሐፍቶች ግን ማለት ነው እየተጣሩ ይመጡ ናቸው።
ለስንት ዘመን ሲጠበቅ የኖረ ነው። ስለዚህ እሱን ሳትቀበሉ እግዚአብሔር የለም ልትሉ ያደረሳችሁ ምንድን ነው? ይሄ እንደ ጥያቄ ነው። አንድ ሁለት ደግሞ የሰው ልጅ እንዴት የሰው ልጅ እንዴት ተፈጥሮ ነው? ጥንት የሚታመንበት ሳይንስ ጥንት ሳይንስ የሚያምነው ቺምፓንዚ ብሎ ወይ ደግሞ በዝግመተ ለውጥ ምናምን የሚለውን ነገር ተመልሶ ደግሞ አይ በዝግመተ ለውጥ ቢሆን የሰው ልጅ ተለውጧል፣ ዝንጀሮ ግን አሁንም እዛው ነው ብሎ ይህ ሀሳብ አምጥቶ አስቀጥላቸዋል። ወይ ደግሞ ተመልሶ ከዘጠና ምናምን በኋላ ያሉ ሳይንቲስቶች ደግሞ እግዚአብሔር እንዳለ አምነዋል። ምክንያቱም እግዚአብሔር ባይኖር የሰው ልጅ እንዴት ክሬት ሊደረግ ይችላል? የሰው ልጅ በማየት ብቻ እግዚአብሔር እንዳለ ያመኑ ናቸው። አንድን ሮቦት ሆኖ ለመስራት የግድ አንድ ሰው ያስፈልገዋል። የሆነ ሰው ነው የሆነ ግለሰብ እኔ አሁን አንድ ሮቦት ብሰራ ያንን ሮቦት ነፍስ ብዘራበት ወይ ደግሞ ያንን ሮቦት እንዲንቀሳቀስ እንዲያወራ ምናምን ካደረኩት ያንን ሮቦት የሰራሁት እኔ ማለት ነው። አያችሁ፣ ዝም ብሎ አይደለም የተሰራው ሮቦት የሚሰራው። ስለዚህ ያንን ሮቦት የሰራ ሰው አንድ አካል አለ ማለት ነው። ስለዚህ ባይ ተብሎ የሮቦት የሰራውን ይጻፋል። ስለዚህ እኔ የተፈጠርኩት በሆነ አካል ነው፣ በሆነ ኃይል ነው ማለት ነው። ያ ኃይል ደግሞ እኛ ልንደርስበት ልንነካው ልናወርደው ማንችለው ነው፣ ልንመረምረው ማንችለው ነው። ልናመሰግነው ልናመልከው ወደሱ መንገድ ልንቀርብ እንጂ እሱን አውርደን ወይ ደግሞ አይተነው እንደዚህ ልንመረምረው የሚያስችል እንትን የለንም። እና እንዴት ነው እናንተ የምታስቡት? አሁን ላይ ያላችሁ የዓለማዊ ኢቲክሶች ዓለማዊ ሰዎች ፈላስፎችን በሉት ብቻ ምን በሉት ማለት ነው። እንዴት ነው እርስ በርስ እኮ ለዘመና ስትከራከሩ ኖራችኋል። ምንም ግን የጠቀማችሁ እንትን የለም። ምንም የጠቀማችሁ እንትን የለም። በራስ ላይ እውቀት ወይ ደግሞ ፍልስፍና ወይ ደግሞ ሳይንቲስት በአንድ መንገድ ብቻ የሚካሄደው ሁሌ አይታችሁ ከሆነ ማለት ነው። ለምሳሌ በየዘመኑ የሚነሱ ፈላስፎች አሉ። በየዘመኑ የሚነሱ ፈላስፎች የተለያየ ሀሳብ ነው የሚያወጡት። አንድ ጨዋታ ልንገራችሁ። የሆነ ጊዜ በሆነ ዘመን ላይ ፈላስፎች ተሰበሰቡና ጥያቄ ተጠየቁ። በዚች ዓለም ላይ ግዙፉና ትልቁ ኃያል የሆነ ነገር ምንድን ነው ተባሉ። የመጀመሪያ ፈላስፋ ተነሳና ምን አለ? ተራራ አለ። ተራራ በጣም ግዙፍ ነው አለ። ተራራ በጣም ግዙፍ ነው፣ የማይቻል ነገር ነው አለ። ከዛ በዚህ ደግሞ ተስማማላችሁ የተባለ ሲጠይቁ አይ አለ። አንደኛው ደግሞ ተነሳና ተራራማ እንዴት ሊሆን ይችላል? ተራራ እኮ በደመሚት ይፈርሳል። ስለዚህ ብረት ነው አለ። ኃያሉ ምንድነው? ብረት። ተራራን የሚያሸንፍ በደመሚት ስለሆነ ብረት ነው ተናገረ። አንደኛው ደግሞ ድጋሚ ብረትማ እንዴት ሊሆን ይችላል? ብረት እኮ በእሳት ይቀልጣል አለ። ደግሞ ድጋሚ አንደኛው ተነሳና ምን አለ? አይ እሳትማ ሊሆን አይችልም፣ እሳት እኮ በውሃ ይጠፋል አለ። ተነሳና ደግሞ አንደኛው ምን አለ? አይ ውሃማ ሊሆን አይችልም፣ ውሃ እኮ በንፋስ ሀሳቡን ይቀይራል፣ ኃያል ሊሆን አይችልም፣ ንፋስ ያሸንፈዋል አለ። ኦኬ፣ ለምሳሌ ኃይለኛ ንፋስ ከመጣ ውሃ እየሄደ ካለ ቀጥሎ እየሄደ ካለ ኃይለኛ ንፋስ ከመጣ መንገዱን ይቀይራል፣ እንደዚህ ይገፋዋል ማለት ነው ሲኖር። ስለዚህ ንፋስ ነው አለ። አንደኛው ደግሞ ብርጋና አይ ንፋስማ ሊሆን አይችልም፣ ንፋስን እኮ የሚያን ነገር ኃያል ከሆነ የሰው ልጅ ከሱ ይበልጣል አለ። ምክንያቱም ንፋስን የሚያን ነገር ራሱ ተዋጥሮ ኮንትሮል አድርጎ አይሮፕላን ሰርቶ ንፋስን ሊያሸንፍ የሚችለው ነገር ሰርቶ በውስጡ ተቋጥሮ ንፋስን ተቋጥሮ ይነዳል እና ተናገረ ማለት ነው። አይ ይሄማ ሊሆን አይችልም። አንደኛው ደግሞ ብርጋና ማለት የሰው ልጅ እንዴት ይህን ንፋስ የሚያሸንፍ ከሆነ የሰው ልጅ ደግሞ በቀላሉ በእንቅልፍ ይሸንፋል አለ። ስለዚህ ትልቁ ኃይል ምንድነው? እንቅልፍ ነው አለ። የሰው ልጅ ከተኛ እንደ ሞተር ይሳ ነው ማለት ነው ምናምን ተናገረ። ከዛ ደግሞ አንደኛው ይነሳና ደግሞ አይ ንፋስማ ሊሆን አይችልም፣ እንቅልፍማ ሊሆን አይችልም። የሰው ልጅ በጣም የሚያስብ ከሆነና ሀሳብ ውስጥ ጭንቀት ውስጥ ከገባ እንቅልፍ አይወስደውም፣ አይተኛው። ስለዚህ እንቅልፉ ማሸነፍ ማለት ነው ያንተ ያሸነፍ ማለት ነው እያለ ይቀጥላል ማለት። ቋሚ ነገር የለም ዓለም ላይ። የትኛውም አዋቂዎች የትኛውም ፈላስፎች እንደፈለጋችሁ ብትሉ ቋሚ እንትን የላችሁ። እያንዳንዱ ዘመን ላይ በእያንዳንዱ ሰዓት የሚነሱ አዳዲስ ሀሳቦች አሉ ማለት ነው። አንዱ ያሸንፋል፣ አንዱ ያሸንፋል። ይህ ግን ማለት ምን ማለት ነው ከተባለ አንዱ ያለ አንዱ አልተፈጠረም ማለት ነው። አያችሁ። ስለዚህ ይህን ሁሉ ግን የሰራ ወይ ደግሞ ይህን ሁሉ አወዛጋቢ ግን እውቀትን የሰጠ ሁሉ ነገር ያደረገ ግን ሁሉን አዋቂ የሆነ አንድ ኃይል ስላለ ክሬት ያደረገ ዓለም ሰማይና ምድርን የፈጠረ። ስለዚህ ያንን ኃይል ልናመልከውና በሙሉ ልባችን ፍጹም እምነት ኖሮን ምክንያታዊ ሆነን አምነን መጨረሻዋን ለማየት እንጂ የማንደርስበትን ኃይል ለማውረድ መታገል ሞኝነት አይሆንባችሁም ወይ? የለም ስለማለት እግዚአብሔር የለም ስለማለት እግዚአብሔር ከሌለ ፈጣሪ ከሌለ ሃይማኖት የለም አላችሁ። ኦኬ ሃይማኖት አይኖርም ግን ፈጣሪስ የለም ብትሉ ሰዎች አሁን ፈጣሪ የለም ከተባለ እኛ እንዴት ተፈጠርን? በሆነ ፍንዳታ ያ ከተባለ ግን ያን እኮ ሀሳብ ቀይራችኋል። እንዴት ተፈጠርን? ይሄ ለእናንተ ጥያቄ። ሰላማችሁ ብዛ። ኦቢን ያያችሁ አድርሱልኝ።